እድሜ ሁኔታ ቅድመ ክፍያውን ከፍሎ ከወንድማችን ጋር ትክክለኛ የሆነው ፍርማው ተፈራርመው ወደ እጃቸው አስገብቷል። መስጂዱ ተረጋግጧል። አላሁ አክበር። ደስ ያላችሁ ብቻ እጅ አድርጉ። ደስ ያለው ብቻ ነው። አላሁ አክበር አረጋግጡ። ሁለት አሉ። አላሁ አክበር አላሁ አክበር ተረጋግጥ ነው። አልহামዱሊላህ ወልሲ አልহামዱሊላህ አልহামዱሊላህ። በእናንተና በራሴ ስም በመጀመሪያ አላህ ሊያመሰግን እወዳለሁ። በመጨረሻ እነኚህ ኮሚቴዎች አጋሮች በእውቀታቸው በጉልበታቸው በገንዘባቸው ደከመኝ ሰለቸኝ ሳይሉ የግል ጉዳያቸውን ስራቸውን ትቶ ይሄንን ነገር መንገድም ያስያዙና ያደረጉልን በእናንተ ስም እነኚህ ኮሚቴዎች የቀሩትም ላመሰግን እወዳለሁ። ተክቢር በሉልኝ። አላሁ አክበር አላሁ አክበር። ኮሚቴዎቻችን እንወዳቸዋለን አይደለም? እናከብራቸዋለን አይደለም? በተክቢር አሳዩና አሁንም ድገሟ። አላሁ አክበር። ሸይጣኑ ተገደለ። አልহামዱሊላህ። አንድነታችን አላህ ይጠብቅልን። አንድነታችን አላህ ይጠብቅልን። ፍቅራችን አላህ ይጠብቅልን። በመጨረሻው ደግሞ ወላሂ የዚህ አባት ኮሚቴ ብቻ አይደለም፣ ኢማሙ አይደለም። መስጂዱ ሲሞነ የመልክ አባጀባሪ የሆነ እንጂ መስጂዱ የሁሉም ነው። ረሱላችን ነው አለው አለይሂ ሰላም አልመስጂዱ በይተ ኩል ተቂ። መስጂድ ማለት ብሔር የለው፣ መስጂድ ያለም ጎሳ የለው። መስጂድ ማለት የአንድ ጎታ አይደለም፣ ጠቅላይ ዋና መስሪያ ቤት ነው ለህዝበ ሙስሊሙ። የአላህ ቤት ነው። ሙእሚኖች የሚገናኙበት ቦታ ስለሆነ ይሄንን መስጂድ በማድረግ ላይ ከትንሹ እስከ ትልቅ ወንድም ሴት ሳይለይ እናንተ ልፋት ድካም ነው የዛሬ ውጤት ያየና አሁንም አልহামዱሊላህ በሉልኝ። ለእናንተ ለሞራችሁም ለወደፊቱም ለመቀጠል ተክቢራ ጨምሩልኝ። አላሁ አክበር አላሁ አክበር። አንድነታችን አላህ ይጠብቅልን። ቀሪው ዲያም ደግሞ ለመክፈል አላህ ያግዘን። አሜን አሜን አሜን። ምን ያቀተን አላህ ያቀተን ነው እንዴ? አይችልም? ይችላል አይደለም? አዎ። ስለዚህ በጣም ደስ ይላል። ይሄ መስጂድ እኮ ልዩ አይነት ነው ያለ። ይሄ 100 ብር ማለት ነው። ሲገባ መስጂድ ላይ በሩ ላይ ነው። አንዱ ወንድማችን ሙስሊም አይደለም፣ ነገር ግን ሁሌ ይብሩ የላከ ዱዓ አድርጉልኝ ሊመጣ ነው፣ ምንም ነገር አልቀረኝም፣ ጫፍ ላይ ነው ያለ ይላል። ዱዓ አድርጉልኝ ይላል። መስጂዱም ደግሞ መገዛት አለበት ብሎ ይሄው አብሽሩ እያለው ነው። አላህ በቅርቡ ሐጃውን አላህ ያውጣልን። አሜን። ከፋር ወጃችሁን ያሰበውን ያቀደውን ሐጃውን ያውጣልን። በራሱ የወደደ የመረጠውን አላህ ጀባ ይበልልን። አሚን። ይሄም ደግሞ ሲመጣው 500 ብር አንድ እህታችን ሐጃ አላት። አላህ ሐጃውን አላህ ያውጣላት። ሐጃውን አላህ ያሳካላት። ይሄም ባለ 400ም ደግሞ ሐጃ አለኝ እያለ ነው። ሐጃውን አላህ ያውጣልን። ስለዚህ የአንድ ካሬው 37500 ብር ነው። ቀንሷል እኮ አንዴ ቀንሷል። ምን ሆነ? የአንድ ካሬ 37500 ብር ነው። 500 አግኝቼ ነበረ ግን 30 ሺህ ብቻ ነው የሚቀረኝ። 3 ሰው 10 ቢገዙ የመክፈቻ የአንድ ካሬ ዘግተን ከዛ ወደ ዱዓ ብንገባ በጣም ደስ ይለኝ ነበር። አላሁ አክበር አላሁ አክበር። አንድ ወንድማችን በጣም ትልቅ ጉዳይ ነው ያለኝ ብሎ 1000 ብር ሰጥቶ 36500 ብር ነው የቀረኝ። ሐጃ አለኝ ይላል። እስቲ ሐጃውን እጃችሁን ከፍ አድርጉለት ይለ ወንድማችን። ያ ረቢ ሐጃውን አውጣለት። አሚን። ያ ረቢ ሐጃውን አውጣለት። አሚን። መላው የጠፋው መላውን አበጅለት። አሚን። የከበደ አቀልልለት፣ የራቀን አቀርብለት። አላሁ አክበር አላሁ አክበር። ነግራችሁ
ሰው ሰው ተውት ኡስታዝ እቺ አንድ ካሬ ለኔ ነው የምትገባ ነው ያለው አላሁ አክበር አላሁ አክበር አንድ ካሬ ለኔ ነው የሚገባ ወደ ኹጥባ ግቡ ይያለ በቃ ወደ ኹጥባ ነው የሚገባ አንድ ብር እንዳታውጡ ይበቃል በቃ ተዘቅ والله